ነው አሁን አንቺ ማወቅ ያለባችሁ 3300 ህዝብ አለ ሸር አድርጉት ልጅቱ በህይወት አሁንም እንዳለች ኖርማል ነው በፊትም ነግሬያችኋለሁ አሁን ልጅቱ ተክለ ጋር እንደምትገኝ እቺ እህቱን አተናገረች ተክለ ግን የያዘበት ዋና ምክንያቱ ተክለ የያዛት ዛሬ ድረስ አግቶ ያስቀመጣት ይመች የሚባለው ተይሮረባቦንም ጥሩት ይመች የሚባለው አዳምጡ ይመች የሚባለው ጅዳ ያለው ደላላ የነሱ ችግር አለባቸው የእርስ በርስ ጸብ አለባቸው የእርስ በርስ የገንዘብ ሊሆን ይችላል አላህ አለም ቆይ ይኸውልህ እንደዛ እንዴ አሞራው አናግረን ልጅቱን በአማርኛ ማናገራትማ ያለች ላይ ልጅ ብሌን ንስቅዲ ከሓፍቱ ልጅ ብሌን ናት ልጅ ብሌን የምትለው ስምዕኒ ዛ ሓፍተይ እዛ ቆልዓ እዚኣ ምስ መን ኣላ አቤት እዛ ቆልዓስ ምስ መን ኣላ ትግርኛ አማርኛ አውራለሁ ለምን ትገኛታራ በአማርኛ ታወራለች ኦኬ ልጅቱ ከማን ጋር ያለችው እሱማ ተናገርኩ እኮ አልነበርኩማ ተክሌ ጋር ነው አሁን የምትገኘው ኦኬ ለተክሌ እኛ በምንድን ልናገኝ እንችለው አይ ተክለ አንተ የምታገኝበት መንገድ እኮ የለውም ገባህ አይደለ ተክለ ለገንዘብ ብሎ እኔ ለተክለ ማገኛ አጣንጪ አይልገር ተክለ ማለት ነው ተክለን ብታገኘው የምታገኘው ነገር የለህም ለምን እንደው ተቀለ ለነሱ ራሳቸው መጨረስ ያለባቸው ነገር አለ አይገባችሁም እንዴ ቆይ ለሱ ለራሱ እዚህ ጋር ከሌ ሞታለች ከሌ እንደዚህ ነው እዚህ ቦታ ሞታለች እዚህ እንደዚህ ነው እያለ የሚያወራው ያለ ለራሱ ጥቅም ማመቻቻት ሲል ነው እንጂ ለተክለ አስቦ ወይ ደግሞ አይደለም እኮ እቺ ልጅ አስለቀቆ ሌላ ልጅ ማስያዝ ይችላል እኮ እሱ ገባህ አይደለ በዚህ ልክ ነው የሚሄዱት እንጂ አንተ ተክለ ስላገኘው እቺ ልጅ አሳልፎ ይሰጣታል ማለት አይደለም ገባህ አይደለ ይልቁንስ እዚህ ጋር ጃስ ስትሉ የሰው እንዳታስጨርሱ ዋው ለምንድን ነው እሱ ታዲያ ቪዲዮ እንዲቀረጽ ያደረገው አዩ ልንገር ምን አለ መሰለ እኔ ማለት ነው ትናንትና ለሆነ ልጅ ተገናኝተን ነበር ሆነ ልጅ ጋር ስንገናኛለሁ ከዛ ደወልኩለት ገባ እኔ እንደዚህ አድርገ ምናምን ሲሉ ያለው ለኔ በቃ አላምንም ያለው ለምን ወይ ዝም ብሎ ለሆነ እንትን ምናምን ነው እንጂ ተክለ እንደዚህ ያደርጋል ብዬ አላምንም ከዛ ደወልኩለት ከዛ ስደውልለት እኔ ልጅቱ ሴት ልጅ ነኝ አንተም ደግሞ እህት አለ ከዛ ደግሞ ወደፊት ትወልዳለህ ምናምን ስለዚህ ለምን እንደዚህ ታደርጋለህ ብዬ ስጠይቀው ብሌን አንቺ ምን የምታውቂው ነገር የለሽም እኔ ልጅቱ የግል ጸብ የለኝም ወይም ደግሞ የሆነ ነገር የለኝም ለገንዘብ በፈልጋት እንኳን እንደ ገንዘብ እንኳን በፈልጋት ያለው ለሁለት ወር ሞቶች ብሎ መናገሩ አስፈላጊ አይደለም አለኝ ገባህ አይደለ እሺ ለምንድን ነው ያስካት ልጅቱ ሲባል ያለው እሱ ጋር የሆነ የምፈልገው ነገር አለ ያንን ነገር ስጠይ ስለው ደግሞ ልጅቱ አሳልፎ ሰጠይ ልጅቱ ሞተች ተብሎ ለቤተሰቦች የተናገረ እሱ እንጂ ተናገር ተብሎ እንጂ ተክለ ተናገር ተብሎ እንጂ እሱ መናገር ፈልጎ ወይም አይደለም ሞተች ብሎ አስነጋሪው ማን ነው የጅዳው እንትን ነው ራሱ ነው ለራሱ ነው ሞተች ብሎ መናገር ፈልጎ እሺ ተክለ አይሞተች አማርኛ እያወራች ነው ቆይማ አማርኛ እያወራች ቆዩ አንዴ ትግርኛ ምን ያደርግልናል አማርኛ ሓደ ብሌን ክነግረኪ እንድሕር ብቅያሪው እዛ ቆልዓ እዚኣ ያ ገንዘብ አይፈልግም የእሱ ገንዘብ አይፈልግም ተረዲእክ እንዶ ዘይሞተት እንዳሃለወት ሞይታ ክብል ኣይግብኦን እዩ ገንዘብ ኣለዎ ዶ ኦኬ ናብ ህዝቢ ይመፀ ተረዲእክ እንድሕር ክመፀ እውን ዘይክእል መዓት ቲክታከራት ተጋሩ ኣለዎ ተረዲእክኒ ክንዲዚ ገንዘብ ሒዝለይ ኣሎ ገንዘበይ ሃበንን ገለ ግበሩ ጓልኩም ሰድዋ ክብል ይግባእ ኣንሕና ኣብ ሓንቲ መዓልቲ ዘይትመልእ ገንዘቡ ኣኪብና ክንህቦ ንኽእል ኢና ተረዲእክኒ ዶ እዚ ሓደ ከም ህዝቢ እዩ ዘፅርፈና ንዓና ከም ህዝቢ ተረዲእክ እንዶ ካብ ሌባ ተሓባባሪ ሌባ እዩ ካብ ሌባ ተቐባሊ ሌባ እዩ ተረዲእክ እንዶ ሕጂ እውን ብሌን ክነግረክ እንድሕር ኮንታክት እንተሃሊክ ምስ ተኽላይ ማለት እዩ እዚ ነገር እዚ ናብ ስድራ ናብ ዓሌት ናብ ህዝቢ ከይኣተወ ከሎ ማለት እዩ ብክንዲዚኣ ገንዘብ ብዘይካ ገንዘብ ደላላይን ክበኣስ ኣይክእል ብገንዘብን ጥራሕ ዝበኣሱ ምክንያቱም ኣነ ብሊቫ እየ መፅእ ብደንብ ገይረ እየ ዝፈልጦ ተረዲእክ እንዶ ሕጂ እውን እንታ ዝገብራ ክነግረክ ብሌን ሓፍቲ እታ ክገብራ ዘለዎ ነገር ዳ ክነግረኪ እንድሕር እውን ሶሻል ሚድያ ክወፅእ ዘይክእል ተኮይኑ እንድሕር እውን ዝፈርሕ ተኮይኑ ፀገም የብሉን ንዓይ ይበልኒ ኣሌክስ ሓወይ ክንዲዚኣ ገንዘብ ኣለኒ ምስ
እዚኣ ስለዘይ ሃበኒ እዛ ቆልዓ ሒዘያ በዚ ዓይና ተቀያይርና ተን ገንዘብ ክንዲዚ አይነን ገንዘብ አይሓውን ጓልኩም ሰድዋ ይብል ተረዲኽ እንዶ እዚ ኮለል ኣየድልዮን እዩ ይኣኽሎ እዚ ሰብኣይ ተረዲኽ ንክልተ ወርሕ ሙሉ ነቢዕ እዩ ይኣኽሎ እዚ ኮለል ኣይተብልዎ ከም ህዝቢ ኣይተፅርፉና ተረዲኽ እንዶ ንሱ እውን ነፍሱ የውፅእ ንስኹ እውን ነብሲ ክውፅእ ስድርኦም ከዓ እንታይ ገበሩ ካብ ዝንገላትዕትዑ ተረዲኽ እንዶ ብግልፂ ሕጂ እውን ከይድኪ ክትገብሩ እየ ዘለኪ ደዊልኪ ንተኽላይ እተን ገንዘብ ብምንታይ ከም ተቃየርኩም ብትብል እዩ ገንዘብ እንተይልክ ክንደይ እንተን ገንዘብ ኦኬ ኣሌክስ ገንዘብ ካኽበካ የብለካ ካሎ ተቆልዓ ስደዳ ፀገም የብሉን እንድሕሩን ዝፈርሒ ኮይኑ ብቅያር ገብሩሊ ቆልዓ ይህበና እታ ገንዘብ ኣኽሊ ይወስድ ቀጥታ ብቀጥታ ተረዲኽ እንዶ ቀዲምና ገንዘብ ኣይንሰድድን ቆልዓ ምስ ሰደዳ እውን ገንዘብ ኣይንህቡ እኔ እኮ ተረድቻለሁ አባቴ ለእኔ ተረድቻለሁ እሱ ግን ገንዘብ አይደለም የሚፈልገው ያለው ገባህ አይደለም ብምንታይ ዳ ተቃይሮም እዛ ቆልዓ ለገንዘብ አይደለም የተያዙት ዋይ ብምንታይ ኦኬ በምንድን ነው የተቀያየሩት አንዴ በአማርኛው ነው ምን አለ መሰለህ አዳምጪ ቆይ እህቴ አዳምጪ ልጅቱን የያዘበትን ምክንያት ምናምን አሁን እንደ አዲስ ቁጭ አድርገሽ አዲስ የመጣ ህዝብ ስላለ ተናገሪ እሺ ምን አለ መሰለህ ልጅቱ የተያዘችበት ምክንያት ወይ ደግሞ እዚህ ጋር ፋኖ ብላ ወይም ደግሞ ልጄ ፋኖ ነው ስላለች አይደለም ገባህ አይደለም ወይም ደግሞ ለገንዘብ ጥማት አይደለም የተያዘችው ልጅቱ ለምን ለሷ ጋር ሲመጡ ብዙ የመጡ ልጆች ስለነበሩ ለሷ ተለይታ የምትቀርበት አንድም ነገር አልነበረም ልጁ አሳልፎ የሰጣት ማን ነው ይሄ ማን ነው ጅጋ ያለው ሰውዬ እሱ ነው አሳልፎ የሰጣት ለሱ አሳልፎ ለተክላ አሳልፎ የሰጣት ምክንያት ደግሞ ልጅቱ መንገድ ላይ ገባህ አይደለም መንገድ ላይ ሞተች ምናምን ተብሎ ነበር ያለው ገባህ አይደለም ነገር ተደፋፍኖ የሚቀር ስለመሰለው ይሄኛው ልጅ ማለት ነው የአማራው ልጅ ተደፋፍኖ የሚቀር ስለመሰለው ለዚህኛው አሳልፎ ሰጥቶ ገባህ አይደለ ይሄ እንደፈለገ ሊያረጋት ማለት ነው ገባህ ለምን ይሄኛው አሳልፎ የሰጠበት ምክንያት ግልጽ ያረሽው በምን ምክንያት ነው አሁን የሚመጡ ሰዎች ስላሉ ልንገርህ ምክንያታቸው የራሳቸው እንትን ነው ገባህ አይደለ ለዚህ ነው አሲዞ ይወሰዳት ብዬ የምነግርህ ነገር የለኝም ግን ደግሞ ለእኔ የተነገረኝን እየነገርኩ ነው ያለሁ ለምን እሱ ለገንዘብና ለገንዘብ ብቻ አይደለም ለገንዘብ ብሎ አይደለም ይወሰዳት ያለው ገባህ አይደለ ለገንዘብ ብሎ ቢወስዳት ኖሮ 2 ወር ሞተች ተብሎ እቺ ልጅ በህይወት አለች ተብሎ እንጂ ገንዘብ ለሰው ልጅ የሚሰራበት ገንዘብ የሚፈልግ ሰው በህይወት አለች ብሎ እንጂ ሞተች ብሎ አይደለም ገንዘብ የሚሰራ ሰው ያለው ለገንዘብ አይደለም ኦኬ ለምንድን ነው ታዲያ ሰጣት አሳልፎ ያንን ማይራስው ሰው ይጠይቃል ቆይ አንዴ ኢንድሪስ ሁለት ነገር ጠይቀሽ አንደኛ ነገር ለምንድን ነው እኔ በትግርኛ ሳወራ በትግርኛ ማጥማደሽ ትግርኛ ማውራታችን ሁለተኛ ተክላይን ጠርተሽ ልታመጥልን ትቻለሽ ተክላይ ልደውልለታለሁኝ ግን እዚህ አይመጣም እሱ እዚህ እኮ መምጣት እንደማይፈልግ ለአንተም ነግሯችኋል አሞራውን ያናግረው በስልክ ችግር የለውም አገናኛችሁ ሁለት ኦኬ ችግር የለውም ትነግረኪ ሊሊ ትግርኛ የምትሰሚም የምትናገሪም አይመስለኝ ገባሽ ግልጽ አድርጌ ልንገርሽ ሊል ብዬ 5 ደቂቃ በላይ ምንም ወፍ ኤኒዌይ ልንገርሽ አዲስ አካውንትም ቲክታክ ከፍቶ መምጣት ይችላል ቲክታክ ላይ አልወጣም ካለ ደግሞ አሁን ስልኩ ቁጥሩን ወይ ላኪልኝ ወይ ስልኩ ቁጥሬን እንደላክልሽ ባጭሩ እንቋጭው ስልኩን በቃ አሌክስ የሚባል ልጅ ኦኬ ደውይለት ጠብቅ ቆይ ሚኪ እንደዚህ እናድርግ ስሙኝ ትሂድ ትደውልለት ስማ አንዴ ኢንድሪስ አንዴ ኢንድሪስ አንዴ ወይት አንዴ ኢንድሪስ ትውረድ ባህ ውረጂ ደውለሽለት ተመለሽ እንጠብቅሻለን ቴንክ ዩ እኔ አሁን አንዴ ያልኩ ለምንድን ነው ስልኩን ምናምን አትበሉ ችግር የለውም ስልኩን የማለኝ ስልኩ በኖር አይደለም ማንሳትን ለማንሳት እኮ የምታናግረው የሚፈልጉ ሰዎች አሉ ብላ ስታናግረው እሺ ይላልና ታናግረውና ትምጣ አለቀ በዚህም ባይገባም በውስጥም ቢፈልግ እንጨርሳል ግን በፊት አስወጥ መግባት ይችላል አሊያም በትግርኛም ከፈለክ በትግርኛ የሚያናግር ልጅ አለ ሁለተኛ ልጅቱን የተቀያየራችሁበት መንገድ ምን ነበረ እነሱ የተሰጣቸው መረጃ እንኳን ሊያሳምናቸው ልጆቹም ወደ ሌላ ወንጀል እየወሰዳቸው ስለሆነ አሁን አንተ መፍትሄውን ከእጅ ስለሆነ ያለው አናግራቸው በውስጥ ወይም ደግሞ ላይ ለመምጣት ከቻልክ አሁን ና ቶሎ በይውና አናግዱ ብለን ውረጅና ፕሊዝ ይሻሉ ኦኬ እና ሀሪያብ ተብሻል ቴንክ ዩ ብለን ለምን መሰለህ ሚኪ ገባ እንደገና እንደ የሰያ ቤት 5 ቀን 7 ቀን ነው ባጭሩ የሚፈልገውን ነገር ይናገር ራሱ እጁ ላይ ሰለለች አሁን ተክላይ መጀመሪያ ከመጀመሪያ ተመስገን መባላል ያህል ቀን አንቆይም ነበር ልጅቱ ይኸውልህ በህይወት መኖሯን መሰከረች ነገር ነግሮም ቢሆን እስካሁን እኛ ይሄኛውን ራሱን ይመችን ከሆነ አፍንጫውን ይዘን ለተክላይ እንሰጠዋለን እነሱ የተጋጩበትን ነገር ካሳወቀ
አዎ የኢትዮጵያ ህዝብ ዛሬ ከመጡ ሰዎች ራስ አይወርድም ነው የምልህ። ሲጀመር ተክላይ መጥቶ እኔ ልጅቱን ያስኩበት ምክንያት በዚህ ነው። ተክላይ ምን አደረገን? ይመችን ማለት ነው። ይመችን እሱን ተው፣ እሱንማ ተው። ቆይ ገና ነው ተው፣ ወደዛ እንገባ። አሁን ተክላይ ይምጣና ልጅቱን የሚሰጡበትን መንገድ ብቻ። አሁን ደስ የሚለው ነገር እንዳልሞተች 100% በቃ እሱ ነው ላይ ተክላይ ላይ ያለችው ራሱ እጅ ላይ ራሱ እጅ ላይ ይሄው ብሌን እኮ እርግጠኛ ባትሆን በተክላይ እጅ ናት አትልም እኮ። እሱ ደግሞ በገንዘብ አይደለም አሳልፎ የሰጠበት መንገድ ሌላ መንገድ ያለ እሱን የራሳችሁን ሰው ጠይቁ አለች እኮ። ከዚህ በላይ ሌላ ምስክርነት የሚሰጥ አድርጎ ሰየው ቤት ከፍቶ ከሆነ አዘጉት አንዴ በጌታ ሰየውን ዝጋና አልከፈተ ከሆነ ይቅርታ ዞረብኝ ዝጋና አዘጉት። ይህንን ታፕታፕ ኮፒ ሊንክ ቲክታክ ሳይኑን ስጡ ጊፍት እንድሪስ ቲክቶክ አክቲቭ እንዲሆን። ተስፋዬ ሀረርጌውን ሲሸር አድርጉለት ቅድም ወጥቶ ስለነበር አንዴ ኤኒዌይ እናንተ ሚኪ የአባትየውን ቦታ የምታውቀው ከሆነ በስነ ስርዓት ጥበቃ አድርጉላት። እኔ አላውቀውም፣ መንዜው ነው የሚያውቀው፣ ሞር የሚያውቀው መንዜው ነው። ኦኬ ጥበቃ አድርጉላት። መሳሪያ ያለው አንድ ዘበኛ ይፈልግና ችግር የለውም። በዛ አካባቢ ሰው እርስ በርስ ተከባብሮ ነው የሚተዋወቀው፣ ከጫፍ ጫፍ ስለሚተዋወቅ ማለት ነው። እና በሰውየው ላይ እንኳን ችግር የለውም። ይኖራል ብዬ አላምነው። ካለ እንኳን እንጽፋለን። እሺ ያንን አይደፍሩም። ያንን ለመድፈር አቅም የላቸውም። ምክንያቱም እርስ በርስ ነው የሚተላለቁት። እንደዛ ከሆነ